ጥያቄ ሲጠይቁ ብዙ ወላጅ የሚሰማው መልስ መስጠት እንዳለበት ነው። እና ደስ የሚለው የልጆች አብዛኛው ጥያቄ ደግሞ የሚመለስ አይደለም። ለምንድን ነው ግን ፈጣሪን ማናየው አይነት ጥያቄ? አሁን የእግዚአብሔርን ስልክ ቁጥር ስጪኝ ብሎኛል ልጄ። አሁን ብዙ ጊዜ ብለህ ነው የምታልፈው። ወይ ኢግኖር ይደረጋል፣ እዛ ጋር ወይ እንዘጋዋለን፣ ወይ ደግሞ ኢግኖር መደረጉም ትክክል አይደለም። ነገ እንዳይጠይቅ ነው እየነገርን ያለ። ለርንድ ሄልፕለስነስ የሚባል ሀሳብ አለ። ሰዎች በተደጋጋሚ አንድ ነገር ሞክረው ምላሽ የሚፈልጉት አይነት ምላሽ ሲያጡ በጊዜ ሂደት ምን እየተማሩ ነው? ምላሽ እንደማያገኙ በዛ አቅጣጫ እየተማሩ ይሄዳሉ። ስለዚህ መሞከር ያቆማሉ። ልጆች ያን አይደለም መማር ያለባቸው። እኛ ጋር መማር ያለባቸው መፍትሄ ፍለጋ መሄድ እንዳለባቸው፣ መፍትሄ ማግኘት እንደሚችሉ ነው። እና የሚመከረው አሁን በፓረንቲንግ የልጆች አስተዳደግ ላይ ምንድን ነው? ልጆች ጥያቄ ሲጠይቁ መልስ መስጠት አይደለም የሚጠበቅብን። ለአብዛኛው ጥያቄ መልሰን ጥያቄውን እነሱን መጠየቅ ብቻ በቂ ነው። አቅጣጫውን ቀየር አድርጎ ራሱን መጠየቅ እና ወዛገባቸው ማወዛገብ አይደለም። አሁን ስልክ ቁጥሩን የፈጣሪን ሲጠይቅሽ ፈጣሪ ግን ስልክ ቁጥር ያለው ይመስልሃል ብለሽ ብትጠይቂው ወዲያው ይሄ ልጆች አእምሮ ውስጥ ያለው ክሬቲቪቲ ኢማጂኔሽናቸው ይከፈታል፣ እሱ በር ይከፈታል። ከዛ የራሱን ኢማጂኔሽን ተጠቅሞ ብዙ ነገር ነው የሚያወራሽ። የ2 ሰዓት ታሪክ ሊፈጠር ይችላል ያን ቀን ማለት ነው። አይ ፈጣሪ እንደዚህ ነው፣ እሱ የተረዳበትን መንገድ ያብራራል ማለት ነው። ምንም አይነት ጥያቄ ሲጠይቁ መልሶ ጥያቄ አርጎ መልሶ እነሱን መጠየቅ ሞር የተሻለ ነው። ብዙ ጊዜ ቀጥታ መልስ አይደለም ከኛ የሚፈልጉት እነሱ ያ የመናገር እድል ይሰጣቸዋል። ከዛ ደግሞ የመፍትሄው አካል ይሆናሉ። መፈለጉ ላይ አብረውን ይሄዳሉ እንጂ ሁሉንም መልስም ብንል መመለስ አንችልም።